ምንድነው ያለው? እውነት ትግራይ አሁን ባለችበት ተጨባጭ ሁኔታ ምርጫ ማካሄድ ማለት ምርጫ ሳይሆን የትግራይን ህልውና አሳልፎ የመስጠት ታሪካዊ ስህተት ነው። ያው ዛዘር ቨርሽን ኦፍ ቲፒኤልኤፍ ማለት ነው። ግን ፓርሻሊ የምስማማው ነገር አለ እኔም ስለምታውቁ ማለት ነው። ሰው ምርጫ መካሄድ የለበትም ነው የሚለው በትግራይ ውናት መካሄድ የለበትም ምክንያት ይልና ምክንያት አንድ ህዝባችን ከመሬቱ ተፈናቅሎ በስቃይ ውስጥ ነው ያለው። ምርጫ በቁስል ላይ እንጨት የመስደድ ያህል ነው። እንደ ምዕራብ ትግራይ ያሉ ግዛቶችን በወራሪዎች ተይዞ ህገወጥ አስተዳደሮች ባልፈረሱበት ሁኔታ ምርጫ ማድረግ አይቻልም። ስለዚህ መሬታችን አልተመለሰም። ምዕራብ ትግራይ የሚባል አለ። በህዝቡ እንጨት ላይ ቁስል መስደድ ነው። ስለዚህ አንዱ ይሄን ነው የሚያነሳው ምክንያት አንድ። ምክንያት ሁለት ምርጫ መካሄድ የለበትም የሚለው የፌደራል መንግስትና ምርጫ ቦርድ ሴራ ሊሰሩብን እንሰጋለን ደርሰንበታል ነው የሚለው። ሴራ ሊሰራብን ነው። እቺ ናት እኔ ርዕስ ያረኳት። እንሰጋለን ሴራ የትግራይ ሚዲያም በደንብ ነው ያስተጋባለት። ሴራ ሊሰራብን ነው የሚለው። ሴራው ምንድነው? ከሱ ነው የምወስደው። ቃል በቃል ትርጉሙን ለወዲ ሻምበል ክሬዲት ሰጣለው። ትግርኛ ዜናውንም ሰምቻለሁ። ምንድነው የሚለው? ቃል በቃል ሶሎዳ ሚዲያ ነው ክሬዲት የምሰጠው፣ ግን ትግርኛውንም ለመስማት ሞክሬያለሁ። ምርጫ ቦርድ እና የፌደራል መንግስት በወራሪዎች የተያዘው መሬታችንን ምዕራብ ትግራይ ማለት ነው ሰማያዊ ቀለም አድርገዋል። ሰማያዊ ቀለም ማለት ምርጫ የሚካሄድበት ማለት ነው። በሌላ በኩል በጊዜያዊ አስተዳደሩ ስር ያለውን መሬት ደግሞ ቀይ ወይንም ምርጫ የማይካሄድበት አድርገዋል። እንደዚህ አድርገው ስለፈረጁ ይሄ ዓላማው የትግራይ ሉዓላዊ ግዛትን ቆርሶ ለመውሰድ የታሰበ ነው። ይሄ ደግሞ የትግራይን ብሔራዊ ጥቅም አሳልፎ መስጠት ስለሆነ ፈጽሞ ተቀባይነት የለውም ነው የሚለው። ገብቷችኋል አባባሉ? ምርጫ ቦርድ ማፕ አለው እንደምታውቁት፣ የራሱ ማፕ አለው። ሰዎችን ልኮ ማፕ ይሰራል። አሁን እያለን ያለው ውናት ማፑን ተመልክቼዋለሁ ነው እያለ ያለው። ምርጫ ቦርድ ማፕ አለው። ኤግዛክትሊ እንትኖቹን በደንብ አላስታውስም፣ ግን አረንጓዴ ቢጫና ቀይ ያደርጋል ማፑን ወስዶ ማለት ነው። አረንጓዴ ያደረገበት ማለት እዛ አካባቢ ላይ ምርጫ ማካሄድ ይቻላል ማለት ነው። ቢጫ ያደረገበት ማለት ይቻላል ግን በጥንቃቄ ማለት ነው። ቀይ ከተደረገ ያ ኤሪያ ላይ ለጊዜው ምርጫ ማካሄድ አይቻልም የሚል ነው። ከጸጥታ ከምናምን ከተለያየ መንገድ ማለት ነው። ምንድነው እያለ ያለው? አሁን ምዕራብ ትግራይን እነሱ የሚሉት ማለት ነው የኢትዮጵያ ምርጫ ቦርድ ሰማያዊ ቀለም አድርጎበታል። ወይራስ ግን እነ ታደሰ ወረደ የሚያስተዳድሩትን ህወሓት የሚያስተዳድረውን ግን ቀይ ቀለም አድርጎበታል። ያ ማለት ምንድነው? ይሄ መንግስት እና ይሄ ምርጫ ቦርድ በወልቃይትና ራያ ምዕራብ ትግራይ እሱ ስለሆነ ሁመራ፣ ወልቃይት፣ ራያ ምርጫ ሊያደርግ እያሰበ ነው። ወይራስ ግን ጊዜ አስተዳደሩ በሚያስተዳድረው ግን ቀይ አድርጎ ምርጫ እንዳይደረግ እያደረገ ነው። ይሄ ደግሞ የትግራይ ብሔራዊ ጥቅምን አሳልፎ መስጠት ነው። ፈጽሞ ተቀባይነት የለውም ነው የሚለው። ይሄን ነው ደረስኩበት ያለው ሴራ፣ ያሰጋኛል ያለው ሴራ ይሄ ነው። በቃ እንዲህ አይነት ሴራ እየመጣብኝ ነው። አስተያየት እየሰጣችሁበት ሂዱ፣ ክሪቲካል ስለሆነ። ሶስተኛ የሚለው በድህረ ዘር ማጥፋት ውስጥ ባለችበት ሁኔታ ትግራይ ምንም አይነት የሽግግር ፍትህ ባልተካሄደበት
ለትግራይ ህዝብ ካሳና የስነ ልቦና ፈውስ ባልተካሄደበት ወደ ምርጫ መግባት ኢፍትሃዊ ነው ብሎ የሚናገረው። በመፍትሄ ሀሳብ ደረጃ የሚያነሳው ምንድነው? አሁን ያለው ጊዜ አስተዳደር በፌደራል መንግስት የተሾመ ምስለኔ ነው። ፈርሶ ሁሉን አቀፍ ጊዜ አስተዳደር ይመስረት፣ የፕሪቶሪያ ስምምነት ሙሉ ለሙሉ ይተግበር፣ ወራሪዎች ከግዛታችን ይውጡ፣ ተፈናቃዮች ይመለሱ፣ ሁሉን አቀፍ ጊዜ አስተዳደር ይቋቋም ነው የሚለው። እነዚህ ነገሮች እስካልሆኑ ድረስ በትግራይ ምርጫ ማካሄድ አይቻልም ነው የሚለው። ይሄ የውናት ፓርቲ ያነሳው ነው። የተወሰነ ትግርኛ ስለሆነ ሰማያዊና ቢጫውን አድርጎ የትግራይ መሬት ለማፍረስ ነው እየተሰራ ያለው ሴራ ነው የሚለው። እኔ ባለኝ መረጃ ምርጫ ቦርድ ያኔም ሲጠየቅ አይ ቲንክ ኢቢኤስ መሰለኝ የጠየቀው ወይም ሪፖርተር ወይም ዋዜማ ገና አልወሰንም ነው ያለው። እነዚህ ዘሶኮልድ እነሱ ምዕራብ ትግራይ የሚሉት የአማራ ኃይሎች ደግሞ ወልቃይት፣ ጠገዴ፣ ጠለምት የሚሉት በዛ በኩል ደግሞ ራያ የሚባለው ምርጫ ቦርድ አልወሰንኩም ነው ያለው። አሳውቃለሁ ነው ያለው። አሁን ግን እነ ውናት እንደምታዩት አይ ቀይ ቀባቸውና አረንጓዴ አድርጓቸዋል። ስለዚህ ይሄ ምዕራብ ትግራይ የሚባለውን አካባቢ እነሱ የሚሉትን አረንጓዴ አድርጎ ምርጫ አስደርጎ ሊያስወስድብን ነው የሚል ነው። አይ ቲንክ እኔ ምርጫ ቦርድ በፍጥነት ማብራሪያ መስጠት አለበት ብዬ አስባለሁ። በፍጥነት በእርግጥም ይሄ የውናት መረጃ ትክክል ከሆነም ትክክል ነው። አዎ በወልቃይት በራያ ጠለምት እና በወልቃይት ሁመራ ጠለምት እንዲሁም በራያ ምርጫ እናካሄዳለን። ምቹ ሁኔታ አለ። አንድ አይ ምቹ ሁኔታ የለም አናደርግም የሚል ከሆነም ሁለት፣ ካልሆነ ግን በተለይ የተሳሳተ መረጃ ከሆነ እኔ ከጦርነት ቅስቀሳ ለይቼ አላየውም። አሁናት ያደረገው። ስለዚህ የምርጫ ቦርድ ይሄ መረጃ ልክ ነው ልክ አይደለም የሚለውም በይፋ በፍጥነት መልስ መመለስ አለበት። ምርጫ ቦርድ ጋር ቅርበት ያላችሁ ሰዎች ይሄን ሐሳብ ብትልኩልኝ ደስ ይለኛል፣ ቆርጣችሁም ቢሆን። ምክንያቱም እንዳልኩት ነው እንደ ጦርነት ቅስቀሳ ነው የማየው። ያለው ከሆነ ኦኬ እንስማ። እኔ ግን ባለኝ መረጃ አልወሰንኩም ነው ያለው። ለወደፊት እናሳውቃለን ነው ያለው ምርጫ ቦርድ። ስለዚህ በህግ የሚገዛ ፓርቲ ነው። እንደዚህ አይነት ነገሮች ላይ ሲሪየስሊ ምርጫ ቦርድ ማየት አለበት ብዬ አምናለሁ። አንደኛ እሱ ነው። ሁለተኛ ስምረት ፓርቲ ነው። ስምረት ፓርቲ ሰባተኛውን ሀገር አቀፍ ምርጫ በትግራይ ክልል ሊካሄድ ይገባል። በተቃራኒ ነው ስምረት ፓርቲ የጻፈው። ምርጫ ሊካሄድ ይገባል፣ የጦርነት እድሎች እንዳይፈጠሩ ማድረግ አለብን፣ ግንቦት ወር የሚካሄደውን አገራዊ ምርጫ ክልላዊ ምርጫ ለመሳተፍ ዝግጅት እያደረግን ነው ብሏል። ምርጫ በትግራይ የግድ እንደሆነ ነው በተቃራኒው ስምረት ፓርቲ የሚያነሳው ማለት ነው። የግድ በህዝብ የተመረጠ መንግስት ትግራይ ውስጥ ሊኖር ይገባል ነው የሚለው። ይሄ የጌታቸው ረዳ ፓርቲ ስምረት ፓርቲ ነው። ስለዚህ በተያዘው የምርጫ ዓመት ትግራይም በምርጫው መሳተፍ አለባት የሚል ሐሳብ ነው እያነሳለው። ይሄ በተቃራኒው ነው የጌታቸው ፓርቲ ያለው ማለት ነው ብዬ ነው። በዚህ በኩል ውናት ወይም ትግራይ ነጻነት ፓርቲን ሰማን፣ በዚህ በኩል ደግሞ ስምረትን እነጌታቸውን ሰማናቸው። እነጌታቸው ምርጫ መካሄድ አለበት እንሳተፋለን የሚል አቋም ነው ያላቸው። ውናት ደግሞ በፍጹም ምርጫ መካሄድ የለበትም፣ በወራሪዎች የተያዘው መሬታችን ሊመለስ ይገባል፣ ተፈናቃዮች ሊመለሱ ይገባል፣ የፕሪቶሪያ ስምምነት መመለስ አለበት። እነዚህ ሁሉ ባልሆኑበት እንደውም ሴራውን ደርሼበታለሁ። ያ ሴራ ምንድነው? ቀይ ተደርጎ አረንጓዴ ተደርጎ ወልቃይት፣ ጠለምት፣ ራያ እና ምዕራብ ትግራይ የምንለውን ምርጫ ተካሂዶ ሊሰጥ ነው ለሌላ አካል የሚል ነው እየተናገሩ ያሉት። ይሄ በጣም ሲሪየስ ጉዳይ ነው። በነገራችን ላይ ምርጫ ቦርድ
እኔ እንደሰማሁት ይፈልጋል ምርጫ ማካሄድ ግን ገና ያላለቀ ጉዳይ እንደሆነ ነው ምርጫ ቦርድ ሲናገር የነበረው። ስለዚህ ነው ቅድም ከውናት አንፃር ምርጫ ቦርድ አላካሄድም አካሄዳለሁ ማለት ችግር የለውም ማካሄድ አለበት፣ ግን ብሏል ወይ በምዕራብ ትግራይ የሚሉት እነሱ ወይም ወልቃይት ጠለምት ሁመራ ምናምን አካሄዳለሁ ብሏል ወይ የሚለው ነገር በደንብ መታየት ያለበት ይመስለኛል።